ሳጣቸው ተመልሼ ሄድኩ። ዛሬ ደግሞ ወደዚህ ሰፈር ጎራ ብላለች እናታችሁ ማለት ነው። የኢትዮጵያ ልጆች እንግዲህ ያው መረጃ ይዘሽልን ላይ ላላችሁ ቅመሞችዬ ማለት ነው። ዛሬ እንግዲህ መረጃውን ይዤላችሁ ከችልል እዚህ ቦታ ተከስቻለሁኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የእናት ዩቲዩብ አድማጭ ተመልካቾች በያላችሁበት የአላህ ሰላም እዝነት ረድኤት ሁሉ ነገር አይላችሁ እያልኩኝ ዛሬ እንግዲህ ወደዚህ ሰፈር ጎራ ብያለሁኝ። ያን አስመልክቶ እንግዲህ መረጃዎችን ይዘሽልን ከች በይ ብላችኋል። እንግዲህ መረጃውን እንግዲህ አዳምጡ ማለት ነው። እሺ አዲሱ የአገልግሎት ክፍያ ተመን ይላል ማለት ነው። መደበኛ ፓስፖርት እድሳት ባለ 32 ገጽ 750፣ ሁለተኛው የጠፋ ፓስፖርት 1686፣ ሶስተኛ የይለፍ ሰነድ ሊዝምባሲ 450፣ አራተኛ የጠፋ የይለፍ ሰነድ ሊዝምባሲ 563፣ አምስተኛ የትውልድ ኢትዮጵያዊ መታወቂያ የ5 ዓመት አዲስና እድሳት መደበኛ 1125፣ ስድስተኛ የትውልድ ኢትዮጵያዊ መታወቂያ የ5 ዓመት አዲስና እድሳት በአስቸኳይ 1500፣ ሰባተኛ የትውልድ ኢትዮጵያዊ መታወቂያ ከ18 ዓመት በታች አዲስና እድሳት መደበኛ 375፣ ስምንተኛ የትውልድ ኢትዮጵያዊ መታወቂያ ከ18 ዓመት አዲስና እድሳት አስቸኳይ 750፣ ዘጠነኛ የጠፋ የትውልድ ኢትዮጵያዊ መታወቂያ የ5 ዓመት አዲስና እድሳት መደበኛ 2438፣ አስረኛ የጠፋ የትውልደ ኢትዮጵያ መታወቂያ ከ18 ዓመት በታች አዲስና እድሳት መደበኛ 938። እነዚህ ናቸው ማለት ነው። ኢንሻአላህ ሌላም ደግሞ ይኸው ነው። በዋትስአፕ እንግዲህ በዚህ ቁጥር መረጃ ማግኘት ትችላላችሁ ማለት ነው። ቁጥሩም 05 71 26 38 00 እደግመዋለሁ 05 71 26 78 00 ይሄ ነው ማለት ነው። ኢንሻአላህ በዚህ መሰረት እንግዲህ ያው ልታቁት ትችላላችሁ ማለት ነው። ከወዲፉ ከልፋት እዛው ቤታችሁ ተዘጋጅታችሁበት ትመጣላችሁ። በዚህ ይሄ ዋናው ነው። ይሄ የተቀመጠው ዋናው ነው። ከዛ የነ ኮፒ ብዙ ነገሮች ደግሞ ጥቃቅን አሉ። እነዚህ ጥቃቅን ብሮች ናቸው። ዋናው ይሄንን ይመስላል ማለት ነው። ኢንሻአላህ ውድ እናት ቤተሰቦች እንግዲህ እነ ቅመሞችዬ ይሄንን ይመስላል እና አካባቢውን ደግሞ ላስጎብኛችሁ። ደስ ይላል። እና ዋናው ነገር ያው እንግዲህ መረጃው ነው።